ሰላም የተከበራችሁ የቻናላችን ተከታታዮች የዚህ ቻናል ዋና ዓላማ በተለያየ ጉዳይ ወደ አገልግሎት መስጫ ተቋማት ስትሄዱ አገልግሎት ለማግኘት ምን መስፈርቶች እንደምትጠየቁ አስቀድማችሁ አውቃችሁ እንድትዘጋጁ ማድረግ ነው። ስለዚህ ሳትንገላቱና ጊዜያችሁን ሳታባክኑ የምትፈልጉትን አገልግሎት ለማግኘት የሚያስችላችሁ መረጃ በዩቲዩብ ቻናላችን እናጋራችኋለን። በዚህ አጭር ቪዲዮ ደግሞ ወደ ውጭ ሀገር መሄድ ፈልጋችሁ ምን አይነት መስፈርት እንደሚጠየቅ ማወቅ ለምትፈልጉ ማብራሪያ ታገኛላችሁ። በተለይም ሰርቶ ለመለወጥ ወደ አረብ ሀገር የመሄድ እቅድ ያላቸው እህቶቻችን ተበድረው ቤተሰብ አስቸግረው ያገኙትን ገንዘብ ገና ሳይሄዱ ለደላላ እየከፈሉ ችግር ውስጥ ይገባሉ። ይህ እንዳይሆን ለደላላ 5 ሳንቲም ሳትከፍሉ ወደ አረብ ሀገር መሄድ እንደምትችሉ ልናሳውቃችሁ እንወዳለን። ከእናንተ የሚጠበቀው ለመሄድ የሚያስፈልገውን መስፈርት ማሟላት ብቻ ነው። መስፈርቶቹም ህጋዊ ፓስፖርት መያዝ፣ የጤና ምርመራ ማድረግ፣ በምትሰማሩበት የስራ መስክ የሙያ ብቃት ማረጋገጫ ወይም ሲኦሲ ማስረጃ መያዝ እና የቅድመ ጉዞ ስልጠና ማጠናቀቅ ናቸው። ለስራ ወደ ውጭ ሀገር የሚሄድ ማንኛውም ሰራተኛ ቢያንስ 8ኛ ክፍል ያጠናቀቀ መሆን ይኖርበታል። ወደ አረብ ሀገር ለመሄድ ገንዘብ መክፈል ቀርቷል። ህጋዊ ኤጀንሲዎች ገንዘብ አይጠይቋችሁም። ኤጀንሲዎቹ ለሰሩበት ክፍያ የሚከፍሏቸው አረብ ሀገር ያሉ አሰሪዎች ናቸው። ሰራተኛ እንፈልጋለን ሲሉ ኤጀንሲዎቹ ሰው ፈልገው ይልኩላቸዋል። ነገር ግን እናንተ የምትጠየቁት ለጉዞ የሚያስፈልጉ ሰነዶች ወይም መስፈርቶች ለማሟላት አንዳንድ ወጪዎች አሉ። ብዙ ብር አትጠየቁም። ብትጠየቁ እንኳን ለምንድነው ብላችሁ ጠይቃችሁ መረዳት አለባችሁ እንጂ ዝም ብላችሁ አትክፈሉ። ለአሻራ ወይም ከወንጀል ነፃ ለጤና ምርመራ የክትባትና የሲኦሲ ወይም የሙያ ማረጋገጫ ወጪዎች ብቻ ናቸው የምትጠየቁት። መስፈርቶቹን እንደምታሟሉ ካረጋገጣችሁ የውጭ ሀገራት ስራ አገናኝ ኤጀንሲዎች ጋር ሄዳችሁ የት ሀገር እንደሚልኩ ጠይቃችሁ ከተስማማችሁ ተመዝገቡ። የኤጀንሲዎቹን ህጋዊነት ማረጋገጥ ግን እንዳትረሱ። እንዴት ማረጋገጥ እንችላለን ካላችሁ ደግሞ አሰሪና ሰራተኛ እንዲያገናኙ ከመንግስት የሚሰጣቸው ፈቃድ አለ። ልክ እንደ ንግድ ፍቃድ ማለት ነው። ፈቃዳቸው ቢሮአቸው ውስጥ መለጠፉን ማየት አለባችሁ። ወደ የትኛውም ሀገር ለመሄድ በቅድሚያ ፓስፖርት መያዝ ያስፈልጋል። ፓስፖርት ደግሞ የምታወጡት ራሳችሁ ናችሁ። ሌላ ሰው ሊያወጣላችሁ አይችልም። ስለዚህ ፓስፖርት ላውጣላችሁ ብሎ ለሚጠይቃችሁ ብር እንዳትከፍሉ። ፓስፖርት ደግሞ የምታወጡት የኢሚግሬሽን እና ዜግነት አገልግሎት ከሚባል መስሪያ ቤት ነው። እንዴት ፓስፖርት ማውጣት እንደምትችሉ በሌላ ቪዲዮ ከቻናላችን ገለጻ ማግኘት ትችላላችሁ። ለስራ ወደ አረብ ሀገር ወይም ወደ ውጭ ለመሄድ የሲኦሲ ወይም የሙያ ብቃት ማረጋገጫ ስልጠና ያስፈልጋል። ስለዚህ ለመሄድ የምትፈልጉ እህቶቻችን ሲኦሲ ከሌላችሁ የሲኦሲ ስልጠና የሚሰጡ ድርጅቶች ጋር ሰልጥናችሁ ሰርተፊኬት መያዝ ይጠበቅባችኋል። ሌላው መርሳት የሌለባችሁ ኤጀንሲው ስራ አግኝቶላችሁ ውል ፈርሙ ሲላችሁ ስለ ደሞዛችሁ መጠን፣ የስራው አይነት እንዲሁም ስለ መብትና ግዴታችሁ በሚገባ ተረድታችሁ ነው ውሉን መፈረም ያለባችሁ። በዚህ አጭር ቪዲዮ ሁሉንም ጉዳዮች ማብራራት አይቻልም። ጥያቄ ካላችሁ በአስተያየት መስጫው ላይ ጻፉልን። የቻናላችን ቤተሰብ ካልሆናችሁ ቤተሰብ ብትሆኑ ደስ ይለናል። መረጃው ለሌሎች እንዲደርስ ላይክ፣ ሼር ማድረግ እንዳትረሱ። ወደ ውጭ መሄድ ላሰባችሁ መልካም እድል እንመኝላችኋለን። ጤና ይስጥልን።